ሃይ ጋይስ እንዴት ናችሁ? ለማታውቁኝና ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ መርሃዊት እባላለሁ። ፐርሰናል ትሬነር፣ ማዘር፣ ኢንፍሉዌንሰር፣ ፊትነስ ኮች፣ ላይፍ ስታይል ኮች አንዱን ወስዳችሁ ጥሩኝ እናንተ። ዛሬ እና እዚህ ፔጅ ላይ በመጀመሪያ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ላይክ አድርጉ። ፕሪቪየስ ቪዲዮዎችን ቼክ አድርጉ። ሞር ቤተሰብ እንድንሆን እየተዋወቅን እንድንሄድ ማለት ነው። ያ ስለዚህ ዛሬ ቺዝ ስለ ቺዝ እናወራለን። ምክንያቱም በጣም የቺዝ ስም ጠፍቷል ብዬ ስለማስብ በጣም በፊትነስ እንትኑ ላይ ስፔሻሊ ጠፍቷል ብዬ ስለማስብ ትራማችንን ሂል እናረጋለን ስለ ቺዝ ያለንን እና ስለ ቺዝ እናወራለን። ቺዝ ላይ ተንተርሰን ግን ስለ ቺዝ ብቻ አይደለም የምናወራው። ተንተርሰን ግን ሌሎች ስለ ካሎሪዎቻችን ዲፈረንት ትዊክስ ዊ ካን ሜክ ወይም ደግሞ እንዴት ነው ስማርተር ሉዝ ማድረግ የምንችለው ጌን ማድረግ የምንችለው ዌት የሚለውንም ቼክ እናደርጋለን ማለት ነው። ሌትስ ጌት ቱ ኢት የስ ሶ መጀመሪያ ኮንሰፕት የምንጀምረው ቲዲኢኢ ነው። ሰምታችሁ ለማታውቁ ቲዲኢኢ ምን እንደሆነ ቶታል ዴይሊ ኤነርጂ ኤክስፔንዲቸር እንለዋለን። ይሄ ማለት ምንድን ነው? አንድ ሰው ግሮሰሪ ሾፕ ሊያደርግ ሊሆን ይችላል። አስቤዛ ሊገዛ ሲሄድ፣ ልጆቹን ትምህርት ቤት ሲያደርስ፣ ወደ መኪናው ዋክ ሲያደርግ፣ ይሄ ሰው ኢንቴንሽናሊ ወጥቶ ስፖርት ልስራ ወይ ዋክ ላድርግ እንድከሳ እንድጨምር ሳይል ህይወቱን ለማካሄድ የሚያደርጋቸው እንቅስቃሴዎች፣ በህይወት ውስጥ ያሉ እንቅስቃሴዎች የምግብ መፈጨትን ጨምሮ እነዚህን የሚያካትት ኤነርጂ ኤክስፔንዲቸር በቀን ውስጥ የምናወጣው የኃይል መጠን ማለት ነው። የቀን ተቀን ህይወታችንን ለማካሄድ የምናወጣው የኃይል መጠን ማለት ቶታል ዴይሊ ኤነርጂ ኤክስፔንዲቸር ማለት ነው። እሺ ሶ እዚህ ላይ ሴቶች የተለየ ካሎሪ ነው የሚያስፈልጋቸው። ይሄንን ለማድረግ እንደ ሰው ለመንቀሳቀስ ራሱ ካሎሪ እንደሚያስፈልገው ታውቃላችሁ አይደል? ብቻ ሴቶች የተለየ ካሎሪ ነው የሚያስፈልጋቸው፣ ወንዶች የተለየ ካሎሪ ነው የሚያስፈልጋቸው። ይሄንንም ብሬክ ዳውን አድርገን እናየዋለን። ለምን እንደሆነም ስንት ካሎሪ እንደሆነም እናየዋለን ማለት ነው። ሴቶች 1600 ካሎሪ ያስፈልጋቸዋል። ይሄ ማለት ሽንት ቤት ለመሄድ አብዛኞቻችሁ ሽንት ቤት ብዙም አትጠቀሙም። እሱ ራሱ ሌላ ራሱን የቻለ ኢሹ ነው። ሌላ ራሱን የቻለ ቪዲዮ የሚያስፈልገው ኢሹ ነው። ኤኒዌይስ ታይ መርሃዊት ኤኒዌይስ ብቻ 1600 ካሎሪ ለሴቶች ያስፈልጋቸዋል ዴይሊ አክቲቪቲያቸውን ለማካሄድ። ለወንዶች ደግሞ 1800 ካሎሪ ያስፈልጋቸዋል። 1800 አቨሬጅ ሜል ነው የሚባል ሰው ነው የሚያስፈልገው። ወንዶች ግን ዝግባና ዛፍ ካከሉና ሰፋና ተለቅ ካሉ ደግሞ ካሎሪ ከፍ ይላል። 2500 ካሎሪ ድረስ አንድ ወንድ ኢንቴንሽናሊ ኤክሰርሳይዝ ላርግ ብሎ ኤክሰርሳይዝ ሳያደርግ የቀን ተቀን ውሎውን ለማካሄድ ብቻ 2500 ካሎሪ ሊያስፈልገው ይችላል። let's keep this in mind ልናሳድገው ስለሆነ። እሺ ታዲያ አንድ ሰው ኪሎ መቀነስ ከፈለገ ምንድነው ማድረግ ያለበት? ኪሎ መቀነስ ከፈለገ አንድ ሰው ለሰውነቱ አሁን ለአንድ ሴት ኪሎ መቀነስ ለምሳሌ ከፈለገች ከ1600 የ1600 ኃይል በታች ነው ለሰውነቷ መስጠት ያለባት አይደል? ከሰውነቷ እየወሰደ እንዲጠቀም ይሄንን ኮንሰፕት ካሎሪ ዴፊሲት እንለዋለን። አንድ ሰው ዴፊሲት ውስጥ መግባት ያለበት ግዴታ 500 እና 600 ካሎሪ አይደለም። 500 እና 600 ካሎሪ ሃይሊ ሪኮመንድ ማይደረግ የካሎሪ ዴፊሲት ነው። ትልቅ ነው፣ በጣም ሰስቴይነብል አይደለም። ምንፈልገው ላይፍ ስታይል እንዲሆንና ህይወታችንን ሙሉ እንድናረገው ነው። አይሆንም፣ እንደዛ ደግሞ ትክክልም አይደለም። honestly you will be sick like ill sick ራሱ አይደለም ill በጣም መጥፎ ነው። don't do that። ስለዚህ አንድ ሰው ከ100 እስከ 200 ካሎሪ ድረስ 200 is fair ከወረደ ያ ሰው ኪሎ መቀነስ ይችላል። መጨመርም ሲፈልግ 200 250 ካሎሪ ከጨመረ ከካሎሪው ላይ ከዚህ ካሎሪ ላይ ጨምሮ ከበላ መጨመር ይችላል ማለት ነው። ፕሮግረስ ግራጁዋሊ ነው የሚመጣው፣ በአንድ ምሽት አይመጣም። let's keep that in mind። ነገሮችን ስናረግ አጭር መንገድ ከምንፈልግ እሱን ጭንቅላታችን ውስጥ እናስቀምጠውና ነገሮች will be so simple። እሺ ስለዚህ 1600 ካሎሪ አንድ ሴት ከተመገበች እኔ ኖርማሊ even with my clients trainer አይደለው I love what I do anyways with my clients የምጠቀመው ቴክኒክ ምንድነው? 1600 ካሎሪ ኦልሬዲ በጣም ትንሽ ነው። ስለዚህ ከዛ ካሎሪ ላይ አልቀንስም።
አልፈልግም። ከምግብ ጋር ያላችሁ ሪሌሽንሺፕ ጤናማ መሆን አለበት። እሱም ሌላ ትራማ ነው የተሰጠን ትራማ። ጤነኛ እንዲሆን 1600ን አንነካም፣ ግን ሙቭመንታችንን እንጨምራለን። አንድ ማሽን ያለ ፊውል አይሄድም አይደል? our body is the same። ፊውል እናረጋለን ሰውነታችንን፣ ነገር ግን ሙቭመንት ከጨመርንበት ስቲል ይሄ የሰጠነው ኖርማሊ ቤዚክ አክቲቪቲ ለማድረግ ነውና 1600 ያስፈልገን። እንቅስቃሴ ከጨመርንበት ስቲል ዴፊሲት ውስጥ ገብተናል። work smarter not harder። እንደዛ አድርጉ። እሺ same goes for the man side። እንደዛ አድርጉ። እንደውም ወንዶች ህይወት ራሱ ፈጣሪ ራሱ when it comes to weight loss fitness generally movement wise ለእናንተ በቀኝ እጁ ነው የያዛችሁ። because እኔና አንድ ወንድ ልጅ እኩል እድሜ እኩል everything አርገን ብንጀምር especially strength training ብንጀምር እሱ ቀድሞኝ ሌላ ቦታ ይደርሳል። ምክንያቱም እንደ ሴት ሆርሞን እንትናችን የተለያየ ነው። እኛ ኤስትሮጅን ላይ ነን፣ እነሱ ቴስቶስትሮን ፕራይመርሊ ጡንቻን እንዲያድግ ወይም ደግሞ ጡንቻ እንዲወጣ የሚያደርገው ሆርሞን እነሱ ጋር ነው ያለው። ያ ስለዚህ ወንድ ሆናችሁ ሌዚ ከሆናችሁ is all I have to say to you guys። እንዴ ተገፍታችሁ ነው ኦሬዲ የጀመራችሁ ያለሽ። ተገፍታችሁ ምንድነው የሚባለው? የማርያም እርምጃ ስጠኝ ነው ምናምን ይባላል በፊት። I don't know if you guys remember። የማርያም እርምጃ ያላችሁ ሰዎች ናችሁ እናንተ። ያ anyways ስለዚህ አንድ ሰው እንደው ካሎሪን ቀንሰዋለሁ ሙቭመንት አልችልም ካለ እንኳን ከ1600 ላይ ሴት 1600 ወንድ 1800 ከዛ ላይ ምን ያህል ነው ማውረድ የሚችለው? በምንም ተአምር and I mean በምንም ተአምር ከ1200 ካሎሪ በላይ እንዳትወርዱ። ከዛ በኋላ እንዳለ ሜዲካል ቼክ አፕ ሄዳችሁ ስታደርጉ ቀይ በጣም መጥፎ ነው። don't do that please። እሺ ለወንድ ከ1500 ካሎሪ በላይ አያስፈልግም በምንም ተአምር። don't do that to your body። ሌላኛው ምንድነው? እና የነ ቶሎ ቤት ግድግዳው ሰንበሌጥ እንዳትሆኑ። ቶሎ በብዛት ሰዎች በጣም ለስ ካሎሪ የሚበሉት እና እንደዚህ አይነት ራት ሬስ የሚባል ኮንሰፕት አለ። ካወራና ይቀር በደንብ እናወራለን። ራት ሬስ ምንድነው? it's a system that's built so በሌላ ነገር ነው ሲስተሙ ግን በሌላ ላይፍ ላይ እንዴት ነው እንትኑ ምን ያደርጋሉ? ኮርፖሬት ስራ ይኖራቸዋል። ከዛ በኋላ ናይስ ቲንግስ ሞርጌጅ እንሰጣቸዋለን እንትን እናረጋቸዋለን ምናምን ብለው ትልቅ ቤት ያስገዟቸዋል። ቆንጆ መኪና ትገዛላችሁ። ከዛ ታድጋላችሁ፣ የሆነ ቦታ ከፍ ትላላችሁ አይደለ? ከዛ በኋላ እናንተ ባደጋችሁ ቁጥር ብራችሁ እርን የምታረጉትም ያድጋል፣ ወጫችሁም ያድጋል። ሶ እናንተ ከዛ ኮርፖሬት ሰርክል ውስጥ ወይም ሰራተኛ ከመሆን አትወጡም ማለት ነው። that is not life for me። ህይወት እንደዛ አይደለም መሆን ያለበት። ግን ራት ሬስ ማለት እንደዛ ነው። ተመልሳችሁ እዛው ፊትነስ ላይ እንደዛ የሚባል ነገር አለ። ምን እንደምታደርጉት መጀመሪያ ሾርት ከትሩና ለ3 ወር ጌታ የወቀው የዳየቱን ብዛት በጣም ብዙ ነው ያለው። ኪቶ አለ። እኔ እንኳን በቅርብ የሰማኋቸው የእንቁላል ዳየት የሚባል አለ። ቦይልድ ኤግ ዳየት ይሉታል። ቦይልድ መሆን አለበት። ኩከምበር ምናምን ብለው አብዛኛው ምግባችሁ ኩከምበር ነው የሚሆነው። ማማአት ነው ያለው። like that's sad። just basic እንትኑን ተከተሉ ይበቃል። you will lose the weight in a healthier way። ጥሩ ስሜት እየተሰማችሁ ደስተኛ ይሆናችሁ ወይቱን በዛ በኩከምበር ምናምን ሉዝ አርጋችሁ you will not be happy። ከዛ በኩከምበር ሉዝ ያረጋችሁትን ዘመናችሁ ሙሉ ኩከምበር ስትበሉ አትኖሩም። it's impossible። ማለት እንጃ ሱፐር ሂውመን መሆን አለባችሁ ኩከምበር ዘመናችሁ ሙሉ ትበሉ። ከዛ ኮላፕስ ታረጋላችሁ። ኮላፕስ አይደለም ሪላፕስ ታረጋላችሁ። that's the word። ሪላፕስ ታረጋላችሁ። ሪላፕስ ማድረግ ማለት ይሄ አንድ ሰው እቺን አልበላም ብሎ ራሱን ይዞ ቆይቶ ሲያቀተው ሄዶ ሙሉ ቺዝ ፋክተሪውን በልቶ ይመጣል። ከዛ ተመልሶ ከ2 ወር በኋላ ደግሞ ወደ ኩከምበሩ ይመለሳል። ራት ሬስ እንለዋለን በእኛ። ይሄንን don't do that።
ዶንት ዱ ዳት እና ሰንበሌጥ እንዳይሆን ቤታችሁ ቢ ኬርፉል። እሺ ሌላኛው ምንድነው ዲፍረንት ታይፕስ ኦፍ ቺዝ ሪቪው እናደርጋለን ዛሬ። ዬይ አይ ላቭ ቺዝ። እሺ we can start from this። መጀመሪያ ግን ከዚህ ከመጀመሪያችን በፊት ቤዝ የቺዝን ካሎሪ ቤዝ ፕሮቲን ቤዝ ምን ያህል ሊሆን ይችላል፣ ከምን እስከ ምንድን ነው ኤክስፔክት የምናደርገው ካሎሪ፣ ኤክስፔክት የምናደርገው ፕሮቲን፣ ኤክስፔክት የምናደርገው ፋት፣ ምን አይነት ማዕድኖችን ማክሮዎችን ማግኘት እንችላለን ከቺዝ ላይ የሚለውን እንትን ትራማችንን ሂል እናርግ እና እንረዳዳ። ኦኬ ሃይ ኢን ፕሮቲን ናቸው ቺዞች። ሰርፕራይዚንግሊ ከ25 እስከ 30 ግራም ፕሮቲን ቺዞች ኮንቴን ያደርጋሉ። that's a lot of protein ካላወቃችሁ እንኳን 25 ከ30 ግራም ማለት። ሌላኛው ካሎሪያቸው ነው ትንሽ ትሪኪው ፓርት። እቺን ነው ማኔጅ የምታደርጉት። ትንሽ ከ35 እስከ 40 ካሎሪ ድረስ ነው። ግን ደግሞ አንድ ሰው 1600 አንድ ሴት 1600 ካሎሪ የምትበላ ከሆነ 550 3 ሚል ትበላለች ማለት ነው። 550 ካሎሪ የሆነ 3 ሚል እዛ መሃል 50 ግራምን እንደ እንትናችሁ ጨመር አድርጋችሁ since it's high in protein as well መጠቀም ትችላላችሁ ማለት ነው። ፋቱ ከ25 እስከ 30 ፋት እንደ ጦር ነው የምትፈሩት። ካርብና ፋት እንደ ጦር ነው የምትፈሩት። እኔ እንደ ጦር ጂሰስ በጣም ነው የምትፈሩት። ብዙ አትፍሩ ለማለት ነው። እንደዚህ የመሰለው ሰውነቴ ወዝ ያለው ቴክስቸር ያለው ምናምን ሰውነቴ ቦዲ ፋት ፐርሰንቴጅ ጥሩ ስለሆነ ነው። ፋት አስፈላጊ ነው ለልብ ፋንክሽናሊቲም ጥሩ ነው። ካልበዛ በጣም ጥሩ ነው። መማር ያለባችሁ ነገር ሎንግ ተርም የሚወስዳችሁ in your fitness journey is restriction ሳይሆን moderation ነው። እንደ ስግብግብነት እናቁም። አንስገብገብ። መስገብገብ ካቆማችሁ you will go a long way። አትስገብገቡ ባካችሁ። እሺ let's do that። ስለዚህ እሱ አለን ፋት። ካርብ ለምትፈሩ ሰዎች በጣም ካርብ ፍሬንድሊ ነው። ካርብ የለውም ሁላ ማለት ይቻላል። I don't agree ግን የለውም። this is the reality። አንድ ወይም ደግሞ less than 1 gram of carbs ነው። አንድ ወይም less than 1 gram of carbs ነው ያለው። ይሄ እንደሌለው ቁጠሩት። ካርብ የለውም በቃ ባዶ ነው በሉት። ሌላ ሚኒማል ቱ ኖ ሹገር ነው። ስኳርም የለውም ማለት ይቻላል ኦልሞስት። ሌላ በጣም ያልተጠቀሰለት ያልተጠራለት ዝናው የቺዝ ማለት ነው ካልሲየም እና ሶዲየሙ ሃይ ነው። it's a great source of calcium, it's a great source of sodium. amazing ነው። ብሉ ቺዝ ሚል ኢንፍሉዌንሰር አለ እኔ ላለው ብሉ ቺዝ ብሉ። እሺ just moderate it እንዳታሳፍሩኝ። so a couple of cheese አለኝ እኔ ጋር እንዳልኳችሁ በሞሶቤ ይዤ ነው የመጣሁት። እናቴ ናት የሰፋችሁ ይሄን ሞሶብ። በሱ ነው የሚይዛቸው። በሱ ይዤ ነው የመጣሁት ለእናንተ። the first one that we have የመጀመሪያው ቺዝ ኤዳም ቺዝ ይባላል። ኤዳም ቺዝ originated from Holland የሆላንድ ምርት ነው። 25 ግራም ፕሮቲን ነው። it tastes amazing። ትንሽ ጨው ትንሽ sour እና በቃ life it tastes like life እንደዛ ነው ቴስት የሚያደርገው። in moderation but amazing ደስ ይላል በጣም። በርገር ላይ ነው ኖርማሊ እኔ የምጠቀመው ይሄን። it tastes amazing። the second one that we have is ጋዚ ይባላል። ይሄ originated from Germany። በጣም ደስ ይላል። ጀርመኒ ነው የተሰራው። ይሄም this is 24 grams of protein 24 gram of protein ነው ይሄኛውን ደግሞ ኖርማሊ ፒዛ ላይ የምጠቀመዋለሁ ግን ሳንዱች ላይ ምናምን ነው የምጠቀመው። በጣም ነው ደስ የሚለው። ይሄም ሲሚላር ቴስት ነው ያላቸው እነዚህ ጨዋማ ምንድን ነው የሚባለው ከላም ናቸው። ጎት ቺዝ የሚባልም አለ። ጎት ቺዝ የለኝም ግን እነዚህ ከላም ሌላ ኤክስፕሬሽን ያለው አይመስለኝም። ኤኒዌይስ ከተሳሳትኩኝ አስተካክሉኝ ፕሊዝ። እዛ ላይ ናቸው። this is amazing as well። በጣም ነው የሚጣፍጠው። ሌላኛውና ሶስተኛው ፔሳን ይባላል።
ይሄ የፈረንሳይ ነው originated from ፈረንሳይ ናቸው እነዚህ የሚሰሩት it tastes like hell in an amazing way ዝም ብሎም ይበላል you don't need anything you could just eat it you know you could just reward yourself with this ጥሩ ስትሰሩ በደንብ ፕሮዳክቲቭ የሆነ ቀን ስታሳልፉ ሞር ስትሰሩ ሊፍት በደንብ ስታረጉ ፒአራችሁን ሂት ስታረጉ moderation remember that ይሄም ግን 27 ግራም ኦፍ ፕሮቲን ነው ያለው እኔ እየነገርኳችሁ ያለው ፕሮቲኖቹን per 100 ግራም ወይም ደግሞ በ100 ግራም ውስጥ እንዴት ነው ያለው ሚለው ነው ካሎሪው ከላይ እየነገርኳችሁ ነው የሚሆነው ከ350 እስከ 400 ካሎሪ ይሆናል 30 ከ25 እስከ 30 ግራም ፋት አላቸው ሌላ personal favorite very easy to access ኢትዮጵያ ውስጥ በየቦታው የሚገኝ literally fresh corner አለ የቄራ አትክልት ተዋጽኦ መንገዛበት አትክልት አይደለም እንስሳት ተዋጽኦ መንገዛበት ቦታም አለ ሞዞሬላ ቺዝ heaven originally የጣሊያን ነው መጀመሪያ የተሰራው ይላሉ አለ ያጋጫ በጣም accessible ነው it's amazing this is በጣም አሁን ከነገርኳችሁ ውስጥ ችግሩ ቺዞች ምንድነው ችግራቸው ሞዴሬት ተደርገው ካልተበሉ ሃይ ካሎሪ ስለሆኑ ካሎሪያችሁ ላይ በደም ጫን ብለው አድ ያረጉትና ሲጠራቀም ከሌላ ዴሊ ከበላችሁት ምግብ ጋር ትልቅ ሊሆን ይችላል ስለዚህ ሞዴሬሽን ተጠቀሙ የሚባለው ለዛ ነው ይሄኛው it is just 85 calories 85 ካሎሪ ብቻ ነው 6 ግራም ፋት 6 ግራም ፕሮቲን perfection አስተውላችሁ ከሆነ ዴሊ ቭሎግ ላይ ከዚህ በፊት የነበረውም ላይ ጀነራሊ የሆነ ሳንድዊች አለን ጧጧ ተነስቼ የምበላው በጣም ሪች ኢን ፕሮቲን ሪች ነው የምለው like rich as in like ከ20 ምናምን ግራም እስከ 30 ግራም የሚሆን ፕሮቲን ያለው ሳንድዊች አለ እዛ ላይ ከተዋለው ቤተሰብ ነው ብቻ ሞዞሬላ ቺዝ ቤተሰብ ነው ማስታወቂያ እንዳትሉኝ ብራንድም የለውም ይሄ ሞዞሬላ ቺዝ ቤተሰብ ነው it's amazing ተጠቀሙት ብሉት ሳንድዊቹን እሰራላችኋለሁ ብዬ ቃል ገበገባሁት መሰረት ሳንድዊቹን መስራት አይቀርም እኔ አይደለሁም መሰራው ወንድሜ ነው የሚሰራው ተቀርጾ ግን ይለቀቅላችኋል as I promised PS YouTube is my favorite platform ራሴን መሆን ይችላልው I can be giggly I can be bubbly ለቀቅ ብዬ ማስተማር ይችላልው I love this I love you guys are amazing thank you for staying ዛሬ የቺዝ ትራማችሁን ትንሽ አስተካክያለሁ ወይም ሂል ለማድረግ ሞክሬያለሁ ብያስባለሁ ከምግብ ጋር ያላችሁን ግንኙነት አስተካክሉ ምግብ ጠላት አልነበረም ኖሮም አያውቅም እሺ እንደዛ አድርጉ አዲስ የሆናችሁ ሰዎች make sure to subscribe make sure to like make sure to share this video ነባሮቹ ጥቅም ካለው ከጠቀማችሁ ለሚጠቅመው ሰውም ሼር አድርጉ ማየት ያለብን ቺዝ ካለ መቅመስ ያለብን ቺዝ ካለ ስለ ቺዝ ምን ዋናቀው ፋክት ሼር ማድረግ የምትፈልጉት ፋክት ካለ እንዲሰራላችሁ የምትፈልጉትን ቪዲዮ ካለ ኮሜንት ላይ ሐሳባችሁን ግለጹ በደም PS I read comments on YouTube since this is my favorite platform ስለዚህ እንደዛ አድርጉ it's always good talking to you guys yeah until next video ciao ይመቻችሁ bye bye